የመጣላቸው ስጦታ ምን ያህል ትልቅ ነገር እንደሆነ ያላወቁ ልጆች እንደማንኛውም ስጦታ በማሰብ ማሸጊያውን ገንጥለው ለማየት ይሞክራሉ። ገነጣጥበውም ጨርሰው ውስጡን ሲመለከቱ ያላሰቡትና ያልጠበቁት ወታደሩ አባታቸው ወደ ቤቱ ተመልሶ ከፊታቸው ቆሟል። እነሱም በደስታ ይጠመጠሙበታል። የማይረሳን ጊዜን ፈጥሮላቸዋል። እናንተም ልክ እንደ ስጦታችሁ የምታስቧቸውን ሰዎች ኮሜንት ላይ ሜንሽን እያደረጋችሁ ቪዲዮውን ሼር አድርጉላችሁ። ይህ ሰው ተፈርዶበታል። ፍርዱ እንዴት አያችሁት? ተከሳሹ ከጀርባ የምትመለከቱትን ህፃን ናትናኤል የተባለውን ልጅ የሚያስተምርበት ትምህርት ቤት ነው ያገኘው። እዛችሁ ከጠለፈው በኋላም ወደ ቤት እንዲሄድ ካደረገው በኋላም በመቶት ፊቱን በቦክስ መቶት ከዛ በኋላ በፕላስተር አሽጎት ይወጣል። ከዛ በኋላ ከወጣ በኋላም ልጁ ፕላስተሩን እንደምንም ብሎ ከፈታ በኋላ ደርሶልኝ ጩኸት ያሰማል። የዛን ጊዜ ተመልሶ ገብቶም ልጁን በህይወት እያለም ቤተሰቦቹ ገንዘብ ለመቀበል እንዲያመቸው በህይወት እንዳለ ቪዲዮ ይቀርጸውና ታዲያም እዛችሁ ይገለዋል። ከዛ በኋላም ይጥለዋል። ሽንት ቤት ውስጥ ነው የጣለው ህፃኑ ልጅ። ከዛ በኋላም እሱን ከገደለው በኋላም ሽንት ቤቱን ከጣለው በኋላ አንሶላ ይሸፍንበትና እሱ ወደ ሌላ ቦታ ይሸሻል። ነገር ግን በህብረተሰቡና በፖሊስ ታዲያም በህግ ቁጥጥር ስር ሊውል ይችላል። ሰውየው አሁን ላይ በሞት ፍርድ ተፈርዶበታል። ሀሳባችሁን ኮሜንት ላይ አስቀምጡ። እንደምትመለከቱት ነው እንግዲህ ምንም ማድረግ አልተቻለም። ሰው ሲቀጣጠል እንደ ደመራ ቆሞ እየተመለከተ ይገኛል። በአሁኑ ሰዓት ሀገረ ቻይና በትናንትናው ዕለት ትልቅ የሆነ እጅግ በጣም ከባድ የሆነ የእሳት አደጋ እንደተፈጠረ ሰምታችኋል ብዬ አስባለሁ። ይህም የተፈጠረው በቻይናው ትልቋ ከተማ በሆነችው በሆንግ ኮንግ ሲሆን እሳት አደጋውም የተፈጠረው እንግዲህ በመኖሪያ ቤቶች ላይ ነው፣ ማለትም በአፓርትመንቶች ላይ ነው። እነዚህም በእሳት የተያዙ አፓርትመንቶች እንግዲህ እነዚህ 8 አፓርትመንቶች ሲሆኑ ወደ ላይ ርዝመታቸው 30 ፎቅ ነው እያንዳንዱ ፎቅ ማለት ነው። እስካሁን ድረስም እንደታወቀው ከሆነ በዚህ የእሳት አደጋ ምክንያት ብቻ ወደ 50 የሚጠጉ ሰዎች ህይወታቸው አልፏል። ከ100 በላይ የሚጠጉ ሰዎች እስካሁን ድረስ አልተገኙም። እሳቱም እስካሁን ድረስ በቁጥጥር ስር አልዋለም። እስካሁን ድረስ እየተቃጠለ ነው ማለት ነው። ታዲያ የፎቅ አንድ ትንሽ ከተማ በሉት እንደምትመለከቱት ከ2000 በላይ ቤቶች አሉ፣ ማለትም ከ2000 በላይ አባወራዎች አሉ ማለት ነው። በተጨማሪም በአጠቃላይ ወደ 4800 የሚጠጉ ሰዎች በእነዚህ ቤቶች ይኖሩ ነበር ማለት ነው። ታዲያ የከተማው የእሳት አደጋ ሚኒስትር እንደተናገሩት ከሆነ እስካሁን ድረስ እሳቱን መቆጣጠር አልቻሉም። በዚህ ወቅትም ወደ 200 የሚጠጉ የእሳት አደጋ መከላከያ መኪኖች እንደተሰማሩና እነሳት ለማጥፋት ነገር ግን እስካሁን ድረስ መቆጣጠር እንዳልቻሉና መንስኤው ምን እንደሆነ እያጣሩ እንደሆነ ተናግረዋል። እንደምትመለከቱት ነው እንግዲህ ምንም ማድረግ አልተቻለም። ሰው ሲቀጣጠል እንደ ደመራ ቆሞ እየተመለከተ ይገኛል። በአሁኑ ሰዓት በአገሪቷ የሚገኙ ሰዎች እጅግ በጣም ከባድ ሁኔታ ውስጥ ገብተዋል። በአሁኑ ወቅት በአንድ ቀን ብቻ እንግዲህ ለ20 ዓመታት ያፈሩት ንብረቶቻቸውን ማዳን አልቻሉም። በተጨማሪም እንግዲህ ቤተሰቦቻቸውን አጥተዋል። እንዲሁም ቤተሰቦቻቸውን ያላገኙ እስካሁን ድረስ የጠፉ እጅግ በጣም ብዛት ያላቸው ሰዎች ነው ያሉት። ቻይና በአሁኑ ወቅት እንግዲህ እጅግ በጣም ከባድ ሁኔታ ውስጥ ገብታለች። በአሁኑ ወቅት እሳት ለመቆጣጠር ብዙ ስራዎችን እየሰሩ ይገኛሉ። በነገራችን ላይ በዓለማችን ላይ ከሚገኙ እጅግ በጣም ዘመናዊ ከሆኑ ከተሞች መካከል አንደኛው ሆንግ ኮንግ ነች። ለዚህ ችግሮች ከተፈጠሩ መከላከል እንችላለን ብለው እንግዲህ የእሳት አደጋ ሚኒስትራቸው እጅግ በጣም የተዋቀረና ዘመናዊ ነበር። ነገር ግን ይህን መቆጣጠር አልቻሉም። ይህም ነገር ለኛ ሀገር ከተሞች ትምህርት ይሆናል ብዬ አስባለሁ። ያው ትላልቅ ፎቆችን እየገነባን ስለሆነ ጎን ለጎን ደግሞ እንደዚህ አይነት የእሳት አደጋዎች ቢፈጠሩ በትላልቅ ፎቆች ላይ እንዴት ነው መከላከልና ማጥፋት የምንችለው? በከተሞቻችን ላይ የሚገኙት የእሳት አደጋ የመከላከል ብቃት በርዝመትና በፍጥነት እየተገነቡ ካሉት ከከተሞቻችን ፎቆች ጋር ምን ያህል እየተራመዱ ነው የሚለውን እንግዲህ ለእናንተ ተወላችኋለሁ። ኮሜንት ላይ አሳውቁኝ። መለቃቸው ቪዲዮዎች እየተያዙ ስለሆነ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። በተጨማሪም እንግዲህ ፎሎ አድርጉኝ። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ የተሰማ መረጃ ልንገራችሁ። ኢትዮጵያ የመጀመሪያውን የውጭ ባንክ ፈቃድ ሰጥታለች። ፈቃዱን ያገኘው ስታንዳርድ ባንክ ሲሆን በኢትዮጵያ አዲስ የባንክ አሰራር ፈቃድ ያገኘ የመጀመሪያው የውጭ ተቋም ያደርገዋል። አዲስ ኢንሳይደር እንዳስነብበው ከሆነ የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽሕፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን ያስታወቀ ሲሆን ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፈቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል። ቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍንን በተመለከተ የወጣ አስገራሚ መረጃ አለ። የመረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። አፍሪካ ቢዝነስ ኢንሳይት የተባለ መጽሔት እንግዲህ በየሀገራቱ የሚገኙ ቢሊዮነር ዝርዝሮችን አውጥቷል። በዚህ መሰረት ኢትዮጵያ ውስጥ ከሚገኙ ቢሊዮነሮች መካከል የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ባለቤት የሆኑት ወይዘሮ አዜብ መስፍን ሁለተኛዋ ቢሊዮነር ሆነዋል። የሀብት መጠናቸውም እስከ $4 ቢሊዮን እንደሚገመት ነው ያሳወቀው። ወይዘሮ አዜብ መስፍን በኡጋንዳ ሀገር ትልልቅ ቢዝነሶች ላይ እየተሳተፉ እንደሚገኝ ነው ያሳወቀው። ከዚህም በተጨማሪ የቀድሞ ጠቅላይ ሚኒስቴር ባለቤት ናቸው ሲልም ጠቅሷል። ከዚህ በተጨማሪ የመጽሔቱ አስገራሚ መረጃ ስብሃት ነጋንም በዚሁ ቶፕ 10 ውስጥ መክተት ችሏል። 10ኛ ላይ ይገኛሉ። አቶ ስብሃት ነጋም እንግዲህ ቀድሞ ፖለቲከኛ ናቸው፣ እሳቸውም ቢሊዮነር ናቸው ሲል ነው እንግዲህ መረጃውን ያወጣው። ለማንኛውም ሙሉ መረጃውን ባዮ ላይ ባለው ቴሌግራም ሊንክ አስቀምጥላችኋለሁ፣ ዛሬ ታገኛላችሁ። ቢሊዮነር ለመሆን ምን ማድረግ አለብን ብላችሁ ታስባላችሁ? ይህን መረጃ እንዴት አገኛችሁት? ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ጉግል ሎኬሽን ፓርት 3 ባለፈው እንዴት በጉግል ሎኬሽን ወደምንፈልገው ቦታ እንደምንሄድ አይተናል። ዛሬ ደግሞ አቅጣጫችንን ለጓደኛችን ወይም ለወዳጃችን ልከን እኛ ያለንበት ድረስ እንዴት መምጣት እንደሚችሉ እናያለን። ቼክ ኢት አውት።
በመጀመሪያ ጉግል ማፕን እንከፍታለን። ጉግል ማፕን እንደከፈትን መጀመሪያ በላይ መስቀለኛ ምልክት ያላትን እንመርጥና ሳተላይት ሞድ እናደርገዋለን ከዲፎልት ሞድ ማለት ነው። ከዛ በቀኝ በኩል ክቧን ስንጫን ያለንበትን ቦታ አይደንቲፋይ እናደርጋለን ወይም እንዲወጣልን አደረግን ማለት ነው የቆምንበትን። ከዛ ተነስተን በቀኝ በኩል አረንጓዴዋን ዳይሬክሽን ምልክት ያላትን ስንለት ሼር ሎኬሽን ይላል። ሎኬሽኑን ወደ ቴሌግራም ወይም ወደ መልእክት መላክ ይቻላል። አሁን ወደ ቴሌግራም ለምሳሌ ሴቭድ ሜሴጅ ብዬ ለምሳሌ ላኩ። ያው በእናንተ ኬዝ ለሰው መላክ ይቻላል። ከዛ የላኩለት ሰው ይሄድና ቴሌግራም ውስጥ ይገባል፣ መልእክቱን ያገኛል፣ ይከፍታል። መልእክቱን ሪዳይሬክት ያደርገዋል ወይም ያስፈነጥረዋል። ከዛ ወደ ጉግል ማፕ መራው ማለት ነው። የላኩለት ሰውም መጀመሪያ በመስቀለኛ ምልክት ያለችውን ሳተላይት ሞድ ያደርጋል፣ ዲፎልት ሞድ ትክክለኛ ምስል እንዲሰጠው። ከዛ ታች በግራ በኩል ታች ያለችውን ዳይሬክሽን ይጫናል። ከዛ ሎኬሽኑን ያለበትን ሎኬሽን ፒንፖይንት ያደርጋል አብርቶ። ከዛ አውራ ጎዳናውን አሳየው ማለት ነው። በዚህ መሰረት አሁን እናዞረዋለን ወደምንሄድበት፣ ምክንያቱም ወደ ደቡብ አቅጣጫ ስለምንሄድ ማለት ነው። ከዛ ፒንቶ ስታርት በግራ በኩል ያለችውን ስታርት የምትለዋን ስንጫን ይጀምርልናል። ሄዲንግ ኖርዝ የሚለው ወይም ሰሜን የሚለው ወደ አደባባይ ደርሰን ስለምንመለስ ነው። አደባባይ ሰሜን ነው። ከዛ ስንመለስ ነው ደቡብ የሚሆነው። አሁን ወደ ደቡብ ነው አቅጣጫችን። ወደ ብራስ ማለት ወደ ደቡብ አቅጣጫ ነው። ከዛ በቀጥታ ሰውየው ጋር መጣን። ያለንበት ቦታ ይሄው ኤግዛክትሊ የቆምበት ቦታ ድረስ መጣን ማለት ነው። በዚህ መሰረት አቅጣጫችንን ልከን ጓደኞቻችን ወይ ወዳጆቻችን ወይ ቤተሰቦቻችን እኛን ማግኘት ይችላሉ ለማለት ነው። አመሰግናለሁ። ጥንቃቄ አድርጉ። የጤና ሚኒስቴር እንዳወጣው መግለጫ ከሆነ ከዚህ ቀደም ከጂንካ ከተማ ከታመመው ሰው ጋር ንክኪ ያለው ሰው መኖሪያውን በሐዋሳ ከተማ ያደረገ አንድ ሰው እንግዲህ በዚህ ህመም መጠቃቱ ተነግሯል። ጤና ሚኒስቴር ምን ተናገረው ከሆነ እስካሁን ድረስ 73 የሚጠጉ ሰዎችን ምርመራ እንዳደረገና ከዚህ ውስጥ ደግሞ ወደ 11 የሚጠጉ ሰዎች በሽታ እንዳለባቸው ተረጋግጧል። ከዚህ ውስጥ ደግሞ 6ቱ ህይወታቸው አልፏል ብሏል። እናም በዛ ከተማ የምትኖሩ ሰዎች ጥንቃቄ አድርጉ። ብሩክ ነው። መልካም ምሽት ይሁንላችሁ። ይህ ሰው አቶ አህመድ ሺዴ ይባላል። ይሄኛው ደግሞ አዶናይ። ብዙ የኢትዮጵያ ህብረተሰብ በአሁን ላይ በእርግጠኝነት መናገር የምችለው ከአህመድ ሺዴ ይልቅ አዶናይን የበለጠ ያውቃል። አዶናይ በየቀኑ ምን እያደረገ እንደሆነ ምን ላይ እንደሆነ ብዙ ሰው ያውቃል። ነገር ግን የአብዛኛው ኢትዮጵያዊ ህይወት ላይ ለውጥ የሚያመጣ ውሳኔ ወይም ደግሞ የሚያደርገው ነገር የሚወስነው የእሱ የሚመራው መስሪያ ቤት የሚያደርገው ነገር የኢትዮጵያ ህዝብ እዚህ ሀገር ለሚኖር ሰው ላይ ከፍተኛ አስተዋጽኦ ያለውን ድርጅት የመንግስት መስሪያ ቤት የሚመራ ሰው ነው። የገንዘብ ሚኒስቴር ነው አቶ አህመድ ሺዴ። ስለዚህ ስለ አዶናይ ከማወቅ ይልቅ ወይም ስለ አዶናይ ከማወቅ ጎን ለጎን የአህመድ ሺዴ መስሪያ ቤት እና አቶ አህመድ ሺዴ የሚሰሩትን ነገር ማወቅ ለአንድ ኢትዮጵያዊ እዚህ ሀገር ላለ ሰው በጣም ይጠቅመዋል። ምክንያቱም እዚህ ሀገር ላይ የሚወሰኑ ገንዘብ ሪሌትድ የሆኑ ነገሮችን እንዳለ አንድም ሆነ በሌላ መልኩ ይህ መስሪያ ቤት ኢንፍሉዌንስ ለሚያደርግ ማለት ነው። ፖለቲካ ማወቅ ማለት ይሄ ነው። ከኛ ህይወት ጋር የሚያያዙ ፖለቲካዊ ውሳኔዎችን አዌር መሆን ማለት ነው እንጂ በዩቲዩብ የሀገሪቷ ፖለቲከኞች እንዳለ ተንብኔል አድርገው ዛሬ እንዲህ ሰው ሞተ፣ ዛሬ እንዲህ ተዋጋ ምናምን የሚለውን አይደለም። ያ እነሱም እንትን የሚሉት የሰው ሞት አስጨንቋቸው አክቹሊ የነገርየው እውነትነት አረጋግጠው ሳይሆን መተዳደሪያቸው ስለሆነና ኢትስ ላይክ ፊር ቤዝድ ኢኮኖሚ ስለሆነ የኦንላይን ኢኮኖሚ ሰዎች በፈሩ ቁጥር በተናደዱ ቁጥር ሞር ጊዜና አቴንሽን ስለሚሰጧቸው ከዛ እና ያንን መከታተል ማለቴ አይደለም።